ቤተሰቦች እንዴት አላችሁ? ሁላችሁንም እጅጉን አመሰግናችኋለሁ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ፣ ኮሜንት ስለምታደርጉ፣ የተለያዩ ሀሳቦችን ስለምታጋሩ፣ ታማኝ መረጃ አገኛለሁ ብላችሁ ወደ እኔም ስለምትመጡ፣ ጥያቄም ስለምትጠይቁ፣ ማስተካከልም ያለብኝን ማስተካከል ይገባዋል በሚል ሀሳብ ስለምትሰጡኝና ለፕሮግራማችንም ደግሞ ለቻናላችንም የራሳችሁን ሀሳብ የራሳችሁን የሚያንጸባርቅ ወይም ደግሞ ጉዳዩን በተመለከተ የምትሰጡትን ሀሳብ በማጋራታችሁ የተለያዩ ሀሳቦችን ከፍ ለማድረግ ስለምትሞክሩ ስለምትጥሩ በእናንተ መንገድ ደግሞ ለማስተካከል የተለያዩ ስራዎችን ስለምሰራ ለእኔም አቅም ጉልበት ሆናችሁኛል። እጅጉን አመሰግናችኋለሁ። ዛሬ በጣም ለየት ያለ መረጃ ነው የምነግራችሁ። ከሰሞኑ እንደምታውቁት በስፔን ከፍተኛ የሆነ የህገወጥ ስደተኞች ከ60 ሺህ በላይ የሚሆኑ ህገወጥ ስደተኞች አጥለቅልቀዋት ነበረ በሴውታና እንግዲህ እንደምታውቁት ደግሞ በሌላ አካባቢ ማለት ነው። በዚህ ላይ እንግዲህ ያሉት ኃይሎች እነማን ናቸው? አሜሪካና እስራኤል በስፔን ላይ ደባ ሰርተዋል በሚል በጣም ሰፋ ያለ ትንታኔ እየተመለከተ ይገኛል። አሜሪካና እስራኤል ደባ የሰሩበት ምክንያት ምንድን ነው የሚለውን ጥያቄ ሁላችሁም በራሳችሁ መንገድ ሀሳብ እንድሰጡኝ እፈልጋለሁኝ። ግን ደግሞ ከዚህ ከመካከለኛው ምስራቅ ፖለቲካ አንጻር ስፔን የምትከተለው አቋም ግልጽ ስለሆነ ከዛ አንጻር አሜሪካና እስራኤል በትብብር ደባ ሰሩባት የሚሉ መረጃዎች እየወጡ ይገኛሉ። ይሄ ምን ያህል እውነት ነው የሚለውን እናንተም እስኪ ኮሜንት ስጡበት። የተለያዩ ሀሳቦችንም ከተለያየ ቦታ ያገኛችኋቸውንም ማለትም ከውጭ ሶርሶች ያገኛችኋቸውን እንድታካፈሉኝ አደሴም ታይም ደግሞ እኔ ምላሽ ሰጣችኋለሁ ማለት ነው። ያው የእኛን ሀገር ሶርሶች ብዙዎቹን አትጠቀሟቸው፣ እንድትጠቀሟቸውም ነው ሪከመንድ አላረግም። ምክንያቱም አብዛኛው ያው ወደ አንድ ሳይድ ወደ አንድ አቅጣጫ ትክክለኛ መረጃ የሌለው የሆነ ስለሆነ ከሱ አንጻር ብዙ አትጠቀሟቸውም። ኦፍኮርስ የለምም እስካሁን አላየሁም። ቢሆንም ግን እናንተ ደግሞ ምልከታችሁን በተለይም በትክክል ስለምትከታተሉኝ ፖለቲካውን ስለምትረዱት እናንተ የኔ ኦዲየንሶች በደንብ አብራችሁኝ ስለቆያችሁ እናንተም በራሳችሁ ንባብ ልክ ትክክለኛው መረጃ ይዛችሁ ስለምትመጡ ግንዛቤው ይኖራቸዋል። ለምን ችግሮች ተፈጠሩ፣ ለምን ሁኔታዎች ሌላ መልክ ኖራቸው የሚለውንም ለማየት ያስፈልጋል ማለት ነውና አሜሪካና እስራኤል እንግዲህ በዚህ ልክ እንዴት ነው ስፔን ፖለቲካ ላይ ጫና የፈጠሩት የሚለውን በትክክል ማየት ያስፈልጋል። በነገራችን ላይ በጣም የሚገርሙ የሞሮኮና የስፔን ርቀታቸው እንግዲህ የሚለያዩት ወደ 8.9 ማይል ወይም ደግሞ በጠቅላላ ወደ 14 ኪሎ ሜትር አካባቢ ነው። የሚለያዩትና በጣም አፍሪካና አውሮፓን የመጀመሪያው ወይም ደግሞ አሜሪካ አውሮፓንና አፍሪካን በጫፍ ለጫፍ የሚያገናኘው በቅርብ ርቀት የሚያገናኘው መስመር እንደምታውቁት እዚሁ ስትሬት ኦፍ ጂብራልተር አካባቢ ሞሮኮን ከስፔን የሚያገናኘው ነውና ከሱ አንጻርም የሚነሱ የጂኦፖለቲካ ጥያቄዎች አሉ። ሞሮኮ አሁን ባለችበት ሁኔታ ከማን ጋር የምትሰራው የሚለውም ጥያቄ ይነሳልና እንግዲህ ይሄን ሀሳብ ያጋሩት የብሪታንያ ጋዜጠኛ ናቸው። የብሪታንያ ጋዜጠኛ ነው፣ ማርቲን ጄ ይባላሉ። ማርቲን ጄ ማለት እንግዲህ የብሪታንያ ጋዜጠኛ ሆነው ለአርቲ ደግሞ ኮንትሪቢዩት በማድረግ ለአርቲ የተለያዩ ሀሳቦችን በመስጠት የሚታወቅ ቁልፍ ጋዜጠኛ ነውና እሱ ነው ይህን መረጃ ይዞት የወጣው። ስለዚህ ይሄ ጋዜጠኛ ካለው የፖለቲካ ልምድ ካለው የትንታኔ ልምድ አንጻር በብዙ ጉዳዮች ስትመለከቱት እንደዚህ አይነት ሁኔታዎች አይከሰቱም ለማለት አዳጋች ነውና ይሄ ማስ ክሮሲንግ በጣም መጠነ ሰፊ የሆነ በጣም ከፍተኛ የሆነ ስደተኛ ሰነድ የሌለው ስደተኛ ከሞሮኮ ወደ ስፔን የሄደበት መንገድ እንግዲህ ሴራው የእስራኤልና የአሜሪካ ነው የሚል መረጃ ነው እንግዲህ ያጋራው ማርቲን ጄ ቢካዝ
አንደኛ የብሪታንያ ዜጋ ነው፣ ሁለተኛ ደግሞ ለአርቲ ለራሽያ ቴሌቪዥን ወይም በማጋራት የሚታወቅ ነው ማለት ነው፣ ለራሽያ ቱዴይ ማለት ነው። ስለዚህ ይሄኛው ማስ ማይግራንቱ እንዴት ተፈጠረ የሚለው በብዙ ሰዎች ዘንድ መነጋገሪያ የሆነ ጉዳይ ሆኖ ነበረ። ከሰሞኑ እንደምታውቁት በስፔኗ ኤንክሌቭ ነች ሴኡታ ላይ እንግዲህ በሰሜን አፍሪካ በኩል ማለት ነው። በነገራችን ላይ ሴኡታ የምትገኘው ሰሜን አፍሪካ ላይ ነው። ቲፒካሊ ሰሜን አፍሪካ ላይ ነው። እንግዲህ ሰሜን አፍሪካ ላይ የምትገኘው ቦታ ላይ ፓርት ኦፍ ኮኦርዲኔትድ የአሜሪካና የእስራኤል ቅንጅት ወይም ደግሞ ዘመቻ ቻሌንጅ ለማድረግ የማድሪድን ፖለቲካ ሆን ተብሎ የተደረገ ነው የሚል ሀሳብም ነው የተሰጠው። የማድሪድ ኮንትሮል ኦፍ ስትሬት ኦፍ ጂብራልተር እሱን ጫና ውስጥ ለማስገባትና ወይም ደግሞ ሀገሪቱ በመካከለኛው ምስራቅ ላይ ያላትን ፖለቲካ ለመናድ ወይም ደግሞ በትክክልም እጅግ አስቸጋሪ ጊዜያትን እንድታልፍ ለማድረግ በመካከለኛው ምስራቅ ፖለቲካ ላይ ያላት አቋም ከአሜሪካና ከእስራኤል ጋር ያፈነገጠ ወይም ደግሞ ከነሱ ጋር አብሮ የሚሄድ ባለመሆኑ ነው የሚል ሀሳብም እየተጋራ ይገኛል። በተለይም ይችኛዋ ከስትሬት ኦፍ ጂብራልተር ላይ ያለውን ፖለቲካ እንድታመልጠው ማድረግ ወይም ደግሞ እሱ ላይ መቆጣጠር እንዳትችል ማድረግ ለስፔን የተለየ የቤት ስራ መስጠት የቴልአቪቭና ወይም ደግሞ ዋሽንግተን የቤት ስራቸው ነው ተብሎ ነው የተወሰደውና ስትሬት ኦፍ ጂብራልተር የጂብራልተር ሰርጥ በጣም ትንሽ ነችና ናሮ ዋተር ዌይ ነች። ኮኔክት የምታደርገው አትላንቲክ ውቅያኖስንና ሜዲትራኒያን ባህር ነው። ከዛም ባሻገር ደግሞ አትላንቲክ ውቅያኖስና ሜዲትራኒያን ባህር እንዳሉ ታውቃላችሁ። ከዛም እነዚህ ሴፓሬት የሚያደርጉት አውሮፓን ከአፍሪካ ነውና 8.9 ማይል አካባቢ ስፔንና ሞሮኮ እንዲለያዩ አድርጋ ወይም ደግሞ ስፔንና ሞሮኮ በ8.9 ማይል ቀደም ሲል እንደነገርኳችሁ ወይም በ14.2 ኪሎ ሜትር ዲስታንስ ርቀት ላይ እንዲገኙ እያደረገች ናትና ምናልባትም በዚህ በስትሬት ኦፍ ጂብራልተር ወይም ደግሞ በጂብራልተር ሰርጥ ላይ ያለውን የፖለቲካ እንቅስቃሴ ሉዝ እንድታረግ ከማድረግ አንጻር እንደሆነ ይነገራል። ጂብራልተር እንግዲህ ስትሬት ኦፍ ጂብራልተር በስፔን እጅ ያለ ነው፣ ግን እዛ አካባቢ ያለውን ሁኔታ ደግሞ ጫና ውስጥ ለማስገባት ሆነ ብለው የአሜሪካና የእስራኤል ፖለቲከኞች ያደረጉት ነው የሚል ሀሳብም እንደዚሁ ይጋራል እና በጣም ብዙ መነጋገሪያ ጉዳዮች አሉ። ለምሳሌ እንግዲህ የስፔን የተቆጣጠረቻት ሴኡታ የምትባለው ቦታ በጣም ከፍተኛ የስደተኛ ቁጥር ሄዶ ያረፈባት ማለት ነው። ከ60 ሺህ በላይ በእርግጥ ወደ 48 ሺህ የሚሆኑት በፈቃደኝነት ለመመለስ ግድ ብሏቸዋልና ይሄ የሆነበት ኢንክሌቭ ሴኡታ ላይ ያለው ኢንክሌቭ ብቻ አይደለም። እንግዲህ በቴሪቶሪያል የሆነ ዲስፒዩት አላቸው እነዚህ ሁለት ሀገራት። ያ ማለት ሞሮኮና ስፔን በግዛት ጭቅጭቅ ውስጥ ናቸው። ጭቅጭቅ ውስጥ የሆኑት ደግሞ በተለያየ መንገድ ነው። አንደኛ በቴሪቶሪ፣ በጂኦፖለቲካ፣ በሂስትሪ፣ በብዙ ነገሮች እነዚህ ሁለት ሀገራት ሞሮኮና ስፔን አይስማሙም። አንደኛ ቅርብ ለቅርብ ናቸው። ቅድም እንዳልኳችሁ በጂብራልተር ሰርጥ አካባቢ ትንሽ 8.9 ማይል ርቀት ላይ የሚገኙ ናቸው። ኢንክሌቫ ለየት ያለች ቦታ ናት። ኢንክሌቭ እንግዲህ ያው እንደምታውቁት በባህር የተከበበ ቦታ ሆኖ ትንሽ የብስ ማለት ነው። ሞሮኮም ሴኡታና ሜሊላ የሚባሉትን ሁለት ቦታዎች አሁን ስደተኞች የገቡባቸውን ቦታዎች በፍጹም የስፔን ናቸው ብላ አታምንም። ምክንያቱም እነዚህ ቦታዎች የሚገኙት የባህር ዳርቻ ላይ ነው የሚገኙት። ጂኦግራፊካሊ የሚቀመጡት
አፍሪካ ውስጥ ነው። በነገራችን ላይ ሰሜን አፍሪካ ላይ የሚገኙ ናቸው፣ ኖርዝ አፍሪካ ላይ የሚገኙ ናቸው። ግን ጂኦግራፊካሊ ሰሜን አፍሪካ ላይ የሚገኙ ናቸው። ሰዎቹንም ስትመለከቷቸው የሰሜን አፍሪካ ሰው ወይም ደግሞ የአፍሪካ ሰው በተለይም ሞሮኮያን ናቸው የሚመስሉት። ግን ስፔን በ15ኛውና በ16ኛው ክፍለ ዘመን እነዚህን አካባቢዎች በቅኝ ግዛት ወቅት ወስዳቸዋለች ወይም ደግሞ ተቆጣጥራቸዋለች እና ከዛ አንጻር ሞሮኮ አውቃት አታውቅም። ኦፍኮርስ ማለትም እውቅና ሰጥታቸው አታውቅም። ቢካዝ እነዚህ ግዛት ሜሊላና ሴውታ የሚባሉት ቦታዎች፣ እነዚህ ኤንክሌቮች፣ እነዚህ በጣም ወሳኝ ቦታዎች ናቸው። በነገራችን ላይ እውቅና ሰጥታቸው አታውቅም፣ የስፔን ናቸው ብላ አታውቅም እንደምታውቁትና ብዙ የፖለቲካ መንገዶች የአውሮፓ ፓወሮች እንግዲህ ስፓኒሾች፣ ፍሬንች እዛ አካባቢ ላይ ደግሞ ሞሮኮ ላይ ጫና ፈጥረው ነበረ። ወይም ደግሞ እንደምታውቁት እንግዲህ ስፔን በሰሜናዊ ክፍሉን ተቆጣጥራም እንደነበረ ይታወቃል። እዛው ስለሆኑ ፈረንሳይ ደግሞ ላርጀስት ፓርት ኦፍ ሞሮኮ ለሁለት ከፍሎ ነው በነገራችን ላይ ፈረንሳይና ስፔን የተወሰነውን ክፍል ከዛም ደግሞ ፈረንሳይ አብዛኛውን የሞሮኮ ክፍል በመውሰድ ተቆጣጥሯቸው ነበረ። ከመቆጣጠርም ባሻገር ደግሞ እዛ አካባቢ ያለውን ፖለቲካ ማኒፕሌት አድርገው ቀጥለው ነበር። ስለዚህ በሜሊላና በሴኡታ ላይ ጥያቄ አላት ሞሮኮ። የስፔን ናቸው ብላ እውቅና ሰጥታ አታውቅም። ስቲል ዲስፒዩት አለ። በ15ኛውና በ16ኛው ክፍለ ዘመን ነው እንግዲህ ስፔን የወሰደቻቸው። ከእነዚህም ቦታዎች ቲፒካሊ ግን የሚገኙት ሰሜን አፍሪካ ላይ ቢሆንም ማለት ነው። ሞሮኮ እንግዲህ በ1956 ነጻነቷን ካገኘችበት ጊዜ ጀምሮ እነዚህን ቦታዎች ማለትም ከሁለቱም ነጻ በወጣችበት ጊዜ ጀምሮ እነዚህን ቦታዎች የመቆጣጠርና እንዲመለስላት ጥያቄ በማቅረብ ሴዩታ ሜሊላም የኔ ናቸው በሚል ሀሳብ ያጋራች ወይም ደግሞ ጥያቄዋን አጠናክራ ቀጥላ ነበረ። በሱ ልክ እንግዲህ አልሆነም። ምክንያቱም ዓለም ሞር ወደ አውሮፓው ጫና እየፈጠረች ሄደችበት ጊዜ ስለሆነ ወይም ደግሞ አውሮፓ ጉልበተኛ የሆነ የመጣበት ጊዜ ስለሆነ ከዛ አንጻር የሚታይ ነውና ማሪታይም ኤንድ ቦርደር ፕሬዠርም አለባቸው እነዚህ ሀገራት ይሄ በከስተም ማለትም በጉምሩክ አካባቢ በንግድ እንደዚሁም በኢኮኖሚ እና በተለያዩ አጋጣሚዎች በፍሪክሽኖች አሉ በእነዚህ ሀገራት መካከል በራባት ፖለቲካና በማድሪድ ፖለቲካ መካከል መግባባት የሌለባቸው ከሴዩታና ከሜሊላም ባሻገር ከዚህ ከንግድና ከጉምሩክ እንደዚሁም ደግሞ ኢኮኖሚያዊ እንቅስቃሴዎች በዚህ በስትሬት ኦፍ ጂብራልተር አካባቢ ጫና እየፈጠረ የመጣ በመሆኑ ማለት ነው እና ይሄኛው ትንሽ አስቸጋሪ ነው። ሪጂናል ራይቨለሪስም አላቸው፣ ማይግሬሽን ኤንድ ሌቨሬጅ አለባቸው። እነዚህ ሁሉ በጣም ስፔንና ሞሮኮ እንዳይግባቡ ያደረጓቸው ጉዳዮች ናቸው። እንደምታውቁት እንግዲህ ከዚህ በፊት እንደምታስታውሱት 60 ሺህ የሚሆኑ ስደተኞች ወደ ግዛቷ በመግባታቸው ተጠያቂ ያደረገችው ይች አገር ስፔን ማለት ነው ህገወጥ አዘዋዋሪዎችን ነበረ። ግን አሁን ደግሞ በዚህ ጉዳይ ላይ እንደ አሜሪካና እስራኤል ያሉ ሀገራት በትክክልም የፖለቲካ ግንዛቤያቸውን አብረው እያስኬዱት ይገኛል የሚል ጥያቄም ደግሞ በሌላ መንገድ እንዲነሳ አድርገዋል። ስለዚህ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ይህን ያቀረቡት እንግዲህ ህገወጥ ስደተኞች እዚህ አካባቢ በሚያደርጉት እንቅስቃሴና ሆነ ተብሎ ፖለቲካችንን ለመበጥበጥ ያደረጉት ነው በሚል ሀሳብ ሰጥተዋል። እንደምታውቁት ወደ 60 የሚጠጉ ሰዎችም ህይወታቸውን አጥተዋል። በጣም አስቸጋሪ ነው። በሜሊላ እና እንደዚሁም ደግሞ በሴዩታ እጅግ በርካታ ሰዎች መግባታቸውን ተከትሎ ያጋጠመው ክስተት እጅግ ፈታኝ ነው። ከ48 ሺህ በላይ የሚሆኑ ዜጎች ማለትም እነዚህ ህገወጥ ስደተኞች የተባሉት ተመልሰዋል በፈቃደኝነት። ግን ደግሞ ይሄኛው ማጥለቅለቅ የማድሪድን ፖለቲካ ለመፈተን ሆን ተብሎ የተደረገ ያ ማለት እንግዲህ እስራኤልና አሜሪካ ያደረጉት ነው። ያ ማለት ሞሳድና ሲአይኤ ናቸው ማለት ነው ባጭሩ። ስለዚህ በእርግጥ ምን ይሄ ጉዳይ ሆኗል የሚለው ብዙ ሰዎች ማጣራትን እንደሚፈልግ ያውቃሉ። ደባው ግን ኦብቪየስሊ የአሜሪካና የእስራኤል ፖለቲከኞች እነ ሞሳድና እነ ሲአይኤ በትብብር ያደረጉትና የስፔንን ፖለቲካ ለመበጥበጥ ነው የሚል ሀሳብም እንደዚሁ በስፋት ይጋራል። እጅግ በርካታ ቁጥር ያላቸው ስደተኞች እንደምታውቁት በየጊዜው በእነዚህ ግዛቶች አካባቢ ማለት ነው በእነዚህ በሚያወዛግቡ ግዛቶች አካባቢ ወደዚሁ ወደ አውሮፓ ጥሰውም ለመግባት ይሞክራሉና በርካታ ሰዎች ፖለቲካሊ እየያዙት ይገኛል ማለት ነው። በጣም ሞስሊ እንግዲህ ወጣቶች ናቸው። ከሞሮኮና
እንደዚሁም ደግሞ swam from Morocco and crossed into Ceuta ነው አይደለ የነበረው። ከሴዩታና ወደ ሴዩታ እንግዲህ አብዛኞቹ ወጣቶች ሆኑ ወደ ሞሮኮ ነው የገቡት። በተለይ ደግሞ እነዚህ ወጣቶች ወዲያውኑ 48,000 የሚሆኑት በፈቃደኝነት ለምን ተመለሱ የሚል ጥያቄም እንደዚሁ ይነሳል። ምክንያቱም በትክክልም ስደተኞች ሊሆኑ ይችላሉ ወይም ህገወጥ ስደተኞች ሊሆኑ ይችላሉ። አብዛኞቹ የሞሮኮ ዜጎች ሆኑ ኤንድ አብዛኞቹ ወጣት የሆኑ በጣም በፍጥነት ወደ ሀገራቸው ወደ ሞሮኮ የመመለሳቸው ሚስጥርስ ምንድነው? አላማቸውን ካሳዩ በኋላ ወይም ደግሞ አላማቸውን በትክክልም ለስፔን መንግስት ካሳዩ በኋላ ስፔን አቅሟ ይሄን ያህል ነው፣ ስፔን በዚህ ልክ መቆጣጠር አትችልም የሚል ጥያቄ ለዓለም እንዲነሳ ካደረጉ በኋላ ተመለሱ የሚል ሀሳብም እንደዚሁ በሌላ በኩል የሚያጋሩ አሉና በጣም ብዙ ሰዎች ቮለንተሪሊ መመለሳቸው የሚጠቁመው አንደምታ አለ። እነዚህ ሰዎች ገብተው የቤት ስራቸውን ሰርተው የሆነ ምልክት አሳይተው ተመለሱ የሚል የፖለቲካ አረዳድም ያለው ነውና ብዙ ነገሮች ከዛ አንጻር ስለዚህ በእነዚህ በፈቃደኝነት መመለሳቸውን በጣም በርካታ ሰዎችን የሚያነጋግረው አንደኛው ሆን ተብሎ የተደረገ ነው በሚል እና ይሄው ጋዜጠኛ የማርቲን ጄ ያስቀመጠውን ሀሳብ መመልከት ይቻላልና የስፔን ኢንተሪየር ሚኒስትሪ ወይም ደግሞ የሀገር ውስጥ ሚኒስቴር ያስቀመጠውም ይሄው ነው። ፍራይዴ ኢቭኒንግ ድረስ በፍጥነት ወደዛው አካባቢ እንዲመለሱ ተደርገዋል የሚል ነው። እንግዲህ ለአርቲ ማርቲን ጄ ይፋ እንዳደረገው ይሄን በጣም መጠነ ሰፊ የሚሆን ዜጎች ቴስት ባይ ራባት to determine how Spain and the enclave's residents would react to an attempt to claim it for Morocco የሚል ሀሳብም እንደዚሁም ደግሞ አጋርቷል። ጄ ያሉት እንግዲህ ምንድነው ይሄኛው መጠነ ሰፊ ዜጎች ወደ ሴዩታና ሜሊላ እንዲገቡ የተደረገበት ምክንያት ራባት የስፔንን ፖለቲካ ለመፈተሽና ኢንክሌቮቹ ወይም ደግሞ እነዚህ በሴዩታና በሜሊላ ያሉ ዜጎች ሪያክት የሚያደርጉት ወይም ምላሽ የሚሰጡበት መንገድ ምንድነው ወይም ደግሞ ከሞሮኮ ጋር ያላቸውን ግንኙነትም የሀርት ቢታቸውንም የልብ ትርታቸውንም ለመመልከት ሆን ተብሎ ያተደረገ ሊሆን ይችላል የሚል ሀሳብም ነው የሰጡት። ይሄ የሴራ ፖለቲካ ወይም ደግሞ የሴራ ትንታኔ ወይም ደግሞ ኮንሰፕትም ሳይሆን ብዙ ነገሮች ግልጽና አደባባይ የወጡ ናቸውና ፔራፕስ እንዲህ አይነት ጉዳዮች በትክክልም ሞሳድ እንደነ CIA እጃቸው ረጅም ስለሆኑ ሊያደርጉት የሚችሉት ነው። ምክንያቱም እንግዲህ እንደ ሀገር ስፔንና አሜሪካ ያሉበትን የምታውቁት ነው በአሁኑ ሰዓት በዚህ በመካከለኛው ምስራቅ ጦርነት አማካኝነት። ምክንያቱም የነ ፔድሮ ሳንቼዝ መንግስት የስፔኑ ጠቅላይ ሚኒስትር ማለት ነው በፍጹም መካከለኛው ምስራቅ ፖለቲካ ላይ እኛ ተሳትፎ ሊኖረን አይገባም፣ ከእኛ ራሳችን ድንበር እየተሻገሩ ወይም ደግሞ ከራሳችን ግዛት እየተሻገሩ ጥቃት ሊፈጽሙብን አይችሉም ወይም እነሱ በመጡበት መንገድ ጥቃቱን ለመመለስ የሚያስችላቸውን አቅም ራሳቸው በራሳቸው ግዛት መከላከል መገንባት በራሳቸው አቅም መቆም ነው እንጂ የስፔንን ግዛት በስተት ተጠቅመው ኢራንን አይመቷትም የሚል አቋምም አላቸው። ከዛም ደግሞ ሆርሙዝ ሰርጥን በመክፈትና በማዘጋቱ እኛ ተሳትፎ የለንም በሚል አቋማቸውን በግልጽ ስላስቀመጡ ይሄኛውን ጫና ለመፍጠር ሆነ ተብሎ የአሜሪካና የእስራኤል ፖለቲከኞች ያደረጉባቸው ነው የሚል ሀሳብ እንዲጋራ አስገድደዋል። ይሄኛው በብዙ መንገድ ነው። አንደኛ እነዚህ ሶስት ኃይላት በተለይ ደግሞ ሞሮኮ አሁን በአብርሃም አኮርድ አማካኝነት በመካከለኛው ምስራቅ ጉዳይ ላይ ከእስራኤል ጋር ግንኙነት የመሰረተች ኖርማላይዝ ያደረገች ናት። ልክ እንደነ ባህሬን፣ ልክ እንደነ አረብ ኤሚሬቶች፣ አልፎ አልፎ እንደነ ሱዳንም ማለት እንችላለንና ሞሮኮ አንደኛ አሜሪካ ጋር እስራኤል ጋር የምትሰራ ነች። ሁለተኛ ደግሞ ሞሮኮ ይሄ ዌስተርን ሳሃራን የሚባል አለ። በዌስተርን ሳሃራን የሚባለው ይሄኛው የፖሊሳሪዮ ኃይሎች አሉ። ፖሊሳሪዮ ፍሮንት የሚባል አለ ወይም ምዕራባዊ ሳሃራ በሚባለው አካባቢ ሞሮኮ የኔ ግዛት ነው ብላ ታስባለች። እነዚህ ደግሞ ተገንጣይ ኃይሎች ናቸው። የራሳቸውን ግዛት መመስረት ይፈልጋሉና አሜሪካ እውቅና እንድትሰጣቸው ኦፍኮርስ ከዚህ በፊት ሰጥታለች። ስለዚህ አብራ እነዚህ አካባቢዎችን አብራ ከአሜሪካ ጋር በመስራት ጉዳዮችን በራሷ መንገድ የመያዝ የመቃኘት እድሉን ልትፈጥር ትችላለች ተብሎ ይታሰባል። ይህን ጉዳይ ግን ልነግራችሁ ፈልጋለሁኝ። እንግዲህ ቴስት the waters to see what would happen ምን እንደሚፈጠር ቼክ ለማድረግ ኩርድ ወይም ደግሞ 84,000 የሚሆኑ የስፔን ነዋሪዎች
እዛ አካባቢ ላይ ራሳቸውን ችለው መቆም ይችላሉ ወይስ ደግሞ ትተው ይወጣሉ የሚለውንም ለማየት የሚቻል ሆኖ ሰዎች ጥሰው ቢገቡ የሚቻል ሆኖ የአካባቢውን ለመቆጣጠር ጀስት ሲምፕሊ ቴሪቶሪውን መውሰድ ይቻላል ወይ ኮንሲደር ቱ ቢ ዴርስ ምናምን እንደዚህ አይነት ሀሳቦች ደግሞ አሉ። ሞሮኮ በቀላሉ መቆጣጠር ይችላል ወይ የሚለውንም ቴስት ለማድረግ ሞሮኮ እነዛ ህዝቦች ተቀባይነታቸው ለሞሮኮ ነው ወይ የሚለውን ደግሞ እዛው ሴዩታና ሜሌላ አካባቢ ቼክ ለማድረግ ያደረገችው ሊሆን ይችላል። ሁለተኛ ደግሞ አሜሪካና እስራኤል ደግሞ ፖለቲካውን የማድሪድን ፖለቲካ በዚህ በመካከለኛው ምስራቅ ጉዳይ ላይ አልሳተፍም በማለታቸው ለማወክ ሆን ብለው ያደረጉት ነው የሚል ሀሳብ ነው ያጋሩት። እንግዲህ ሞሮኮ በጣም ለረጅም ጊዜ ከ15ኛውና 16ኛው ክፍለ ዘመን ላይ የተወሰዱ ናቸው ብያቸዋለሁ። ከ1956 አካባቢ ጀምሮ ወይም ደግሞ ነጻነቷን ካገኘች በኋላ ከቀኝ ግዛት ጀምሮ ጥያቄ እያነሳች ነው። እነዚህ በአውሮፓ ኮሎናሊዝም ወይም ደግሞ የቅኝ ግዛት ሰዓት የተወሰዱ እነዚህ ሁለት የሰሜን አፍሪካ አካባቢዎች መመለስ አለባቸው በሚል አቋሟን በተደጋጋሚ እያጋራች ይገኛል። ሞሮኮ ዋይድሊ እንግዲህ በዛ ልክ ነው። ኢንተርናሽናሊስት ፓርክ ሲሚላር ማይግራንት ኢንፍሎስ 2021 ላይም ማድሪድን ፕሬሸር ለማድረግ ጫና ውስጥ ለማስገባት 2021 ላይም ይህኑ አድርጋለች ሞሮኮና አሁንም እሱ ሊሆን ይችላል። በዛ ላይ ደግሞ ከአሜሪካና ከእስራኤል ጋር በመተባበር ያደረገችው ሊሆን ይችላል የሚል ሀሳብ ነው የሰጡትና ማርቲን ጄ ደግሞ ሀሳባቸው እስራኤል ሰፖርት ፎር ራባት ኩድ ኤቨንቹዋሊ ጊቭ ደ ዌስት and its allies a control over the strategically vital strait of ጂብራልተር በጂብራልተር ሰርጥ ላይም እንደዚሁ ጫና ለመፍጠር የተደረገ ነው የሚል ሀሳብ አለ። አሌጌሽኑ እንግዲህ ኢራን ዋሽንግተን እና ያላትን ፖሊሲ ስለሚታወቅ ከዛ አንጻርም ሊሆን ይችላል የሚል የፖለቲካ አረዳዶችም አሉ። እነዚህ ጉዳዮች ግን አሁንም ቢሆን በአሜሪካም ሆነ በእስራኤል ፖለቲከኞች እስካሁን እውቅና አልተሰጣቸውም። ሁለቱም ይሄን አድርገናል የሚል ወይም ደግሞ ይሄን አድርገናል የሚል ክሌም አልሰጡም። ግን በአብዛኛው በእንደዛ አይነት የፖለቲካ ግንዛቤ ውስጥ ዓለማችን እንድትኖር ያደረገ ነገር ተመልክተናል እና በጣም በአብዛኛው ግን የነ ፕሬዚዳንት ዶናልድ ትራምፕና የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ስራ ነው የሚል ሀሳብም እንደዚሁ በተለያዩ አጋጣሚዎች እየተገለጹ ይገኛል። አፍተር ኦል ግን ይሄ ጉዳይ በአንድ ነገር እርግጠኛ መሆን ይቻላል፣ ሆነ ተብሎ የተደረገ ነው። ሆነ ተብሎ የተደረገም ቢሆንም አንደኛ ሞሮኮ ከዚህ በፊት እንዳደረገችው በተለይም ሴዩታ ግዛቴ ናት ብላ እስካሰበች ድረስ እሱን ለማሳየት ያደረገችው ሊሆን ይችላል። ተባባሪዎቿ ደግሞ ኦፍኮርስ አሜሪካና እስራኤል ሊሆኑ ይችላሉ። ፕላስ ደግሞ አሜሪካና እስራኤል ለስፔን በአሁኑ ሰዓት ያላቸው አመለካከት ይታወቃልና ሆን ተብሎ የተደረገ ነው የሚለውን ብዙ ሰዎች እየወሰዱት ይገኛል። እንግዲህ ብዙ አይነት የፖለቲካ ውጣ ውረዶችን እዛ አካባቢ ልንመለከት እንችላለን። ከዚህ አንጻር እንግዲህ ብዙ ሰዎች ወይም ደግሞ የፖለቲካ ተንታኞች የራሳቸውን ሀሳብ በማስቀመጥ ላይ ይገኛሉ። ውድ ተመልካቾቻችን እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። እጅጉን አመሰግናችኋለሁ። ቢኒያም ካሴ ነበርኩኝ። ታንክ ዩ ቨሪ ማች ኢንዲድ። What do people